ዋትስአፕ ጋይስ vlog ፓርት 2 ኢን አረብ ሀገር ሳዑዲ አረቢያ ታያለሽ። እንዴት ናችሁ ጋይስ? እንግዲህ እንደተለመደው ፓርት 2 ልለቅ ነው እየቀረጽኩ ነው ማለት ነው። ገና ከእንቅልፌ መነሳቴ ነው ዛሬ እንግዲህ ሀብዬ ከመጀመሪያ ነው የጀመርኩትና ያ እንደተለመደው ፍራሻችንን ነጠፍጠፍጠፍ እናደርጋትና ከዛ በኋላ እንግዲህ አብረን እንውላለን ማለት ነው። በስሱ ነው እና ያ ፍራሽን እናነጣጥፍና ዛሬ እንግዲህ ሙሉ የአረብ ሀገር ህይወት በትንሹ ነው ያው እኔ በትንሹ ነው ማሳያችሁ። እና አሁን ያው ፍራሽን እናነጣጥፋለሁ ምናምን ነገር ጸሎት አደረኩ ምናምን ያው ቪዲዮን እያፈጠንኩት ነው እንጂ ጸሎት አድርጌ ምናምን ነገር ነው እንዳይሰለቻችሁ ያው እና ከ10 ደቂቃ በላይ እንዲሆን አልፈለኩኝም እና ለዛ ነው እዚህ ጋር ውሃ ጠጣው ምናምን ነገር ለስራ እንድነቃቃ ሰውነቴን ትንሽ እንደ ስፖርት ነገር ምናምን እንላለን ማለት ነው። ያ እንዲች ለመክሳት እየሞከርኩ ነው፣ ቦርጭ ለማጥፋት እየሞከርኩ ነው እና አብሮ ሙሉ ሰውነቴ ግን እየከሳ ነው እና ይሁን ያው ከመክሳት ይሻላል ቦርጫም ከመሆን ማለት ነው። እና ፊቴን ተጠብጠብ ምናምን እና ከዛ በኋላ እንግዲህ ወደ ቀጣዩ ስራ እንሄዳለን ማለት ነው። እንግዲህ የአረብ ሀገር ህይወት በትንሹ ነው፣ እኔ በትንሹ ነው እንደው ጥሩ በቃ በትንሹ ላሳያችሁ በምለው ነው እና የኔን ሁሉ የሁላችንም የአረብ ሀገራቱ ህይወት ይለያያል። እኔ አሁን እዚህ ቤት 11 ሰዓት ምናምን ነው የምነሳው። ከዛ ቁርስ ምናምን ሰራለሁ። ከዛ በኋላ ቡና ምናምን አፍልቼ ከዛ ቤት አጸዳለሁ። ቤት ስጨርስ ልብስ እያጠብኩ ምናምን እዛ ግቢ መጥረግ ካለብኝ ጠርጌ ምናምን ነው እንግዲህ ቪዲዮ ብዙ እንዳይሆን ግማሽ ሰው ጋይስ እንግዲህ ፊታችን ተጣጥበን ጥርሳችን ከታጠበን በኋላ እዚህ ጋር ጥርሴን እየቀፋኩኝ ከሳው ወይ ሶፈርክ ምናምን እያልኩ እያየሁ ነው። ሰሞኑን እንግዲህ በረመዳን ወር ሾርባው ነው ያወፈረኝ መሰለኝ ወፍሬ ምናምን ነበርና አሁን እንግዲህ እየከሳው ለመክሳት እየሞከርኩ ነው። ቦርጭ ለማጥፋት እየሞከርኩ ነው። ቦርጭ ላጠፋ ብዬ ሁሉ ምናምን ሼፕ ምናምን አብሮ ጥፍት እያለ ነው። እንግዲህ ከቦርጩ ሼፑ ብጠፋ ይሻላል ብዬ በዛው ቀጥ ያለው ፊቴን ከተጣጣብኩ በኋላ ክሬም ምናምን ተቀባባውና ፋፋፋፋሽ ብዬ ብልጭ ብዬ ነው ኩሽና ምጋው ማለት ነው። እውነቴን ነው የምላችሁ። ጽድት ያለች ሸቃሊት ነው የሚባለው በነገራችሁ ላይ ጽድት ያለች። ከዛ ኩሽና እንገባለን። ለሰው የቅርጣውን ግርስ እንጋግራለን። እኔ የምሰራባቸው ሰዎች ሽማግሌዎች ናቸው፣ አሮጊትና ሽማግሌ ናቸው። በሌሊት ነው ቁርስ የሚበሉት። 11 ሰዓት ነው ጋይስ። ለነሱ ስል ነው የምነሳው፣ ቁርስ ለነሱ ስሰራ ማለት ነው። ከዛ ቂጣ ምናምን ጋግራለሁ፣ ወተት ምናምን አዘጋጃለሁ። ለሁለቱ በተለያየ ጊዜ ነው የምሰጣቸው እና እሱን ከሰጠዋቸው በኋላ የሆነች ልብስ አጥባለሁ ማለት ነው። ልብሱ ማሽን ውስጥ ከትና ወደ ቤት ማጽዳት ነው የምገባው። ኦልሞስት እንዲህ ስል 2 ሰዓት ይሆናል ማለት ነው። 2 ሰዓት ሲሆን ቤት ጽዳት እገባለሁ። ቤቱ ትልቅ ስለሆነ እንደነገርኳችሁ ከዚህ በፊት ግማሹን ቤት አጸዳና ከዛ ምሳ መስራት ነው የምገባው ማለት ነው። አሁን ልብሱን ማሽን ምናምን ከታለው ከዛ በኋላ ወደ ሽንት ቤት አጠባ ነው የምገባው። ግማሽ ሽንት ቤት እናጥባለን። ፎቅ ነው ዛሬ ግማሹን ማጸዳና ያ በሊፍት እየወጣው ነበረ። ከዛ በኋላ አንደኛው ክላስ እነዚህ ነው እንግዲህ እየሰራው ያለውት። በዚህ አጋጣሚ እንዴት ነው የአረብ ሀገር ላይፍ እንዴት ይዟችኋል? የት ሀገር ነው ያላችሁት? ሳውዲ አረቢያ ያላችሁ እህቶቼ እንዴት ናችሁ? በተለይ አሌጋል ሆናችሁ የምትሰሩ እንደኔ ማለት ነው። የኔ እንግዲህ እግዚአብሔር ይመስገን ፈጣሪ የተመሰገነ ይሁን እዚህ ደርሰናል። በከባባድ ነገሮች ውስጥ አልፈን እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። በዚህ አመትማ ከ4 አመት ኦልሞስት ከምናምን ጀምሮ ስራ ብዙ የለምና ያው ታግሰን እየሰራን ነው። አይዟችሁ፣ አብሽሩ፣ ያልፋል። ጠንከራችሁ ስሩ። ከሰርታችሁ ደግሞ ገንዘባችሁን አጠራቅሙ፣ ጥሩ ነገር ላውሉ። ዝም ብላችሁ ገንዘባችሁን ለማንም አትስጡ። በተለይ ለወንድ እኔ በእውነት በጣም ታዛዝም ለወንድ ገንዘብ የምትሰጡ ማለት ነው። እንዴት ተደርገው ገንዘብ እንዴት እንደሚመጣ ግን ኢትዮጵያ ያላችሁ ወንዶች እንደው ከዚህ ቪዲዮ ምንድነው የምትማሩ? ብዙ አይደለም አይ ነው ምንድነው አንደርስታንድ የምታሩ አረብ ሀገር ያሉት ሴቶች ገንዘብ ሰርቶ የሚሰጧችሁ እንደው ይዋጥላችኋል። አረ እግዚአብሔር ፍሩ። እውነቴን ነው የምላችሁ። በጣም ነውር ነው። የሰው ገንዘብ አትብሉ። የበላችሁትም ካላችሁ ሰርታችሁ ለፍታችሁ መልሱ። ምንም አያደርግላችሁ።
በምድር ባትጠየቁ በሰማይ ትጠየቁበታላችሁ ነው መልእክቴ ያ ነው። እና የሰው ሀቅ አትብሉ። ከበላችሁም ደግሞ ሰርታችሁ መልሱ። ህይወታችሁን ያበላሻል እንጂ ምንም ህይወታችሁን አይቀይርም። ምክንያቱም መስዋዕት ተከፍሎ ነው የሚመጣ አረብ ሀገር ገንዘብ ማለት ነው። 100 ብር ለማግኘት እውነቴን ነው ብላችሁ በጣም መስዋዕት ከፍላችሁ ነው። ይኸው ሽንት ቤቱ ግማቱ ማለት ነው። እውነቴን ነው የአሮጊቷ ሽንት በጣም ነው የምገማው፣ በጣም ማለት ነው። እዛ ላይ ማክስ የለኝም ነበረ እኔ በልብሴ አፍንጫዬን ይዤ እንደዚህ እያጠብኩ ነው። በእውነት ግማቱ ማለት ነው በጣም ሊያስታውቀኝ በቃ ጉሮሮ ላይ መቶ ውትፍ ነው የሚለው ማለት ነው እግዚአብሔርን። እና እንደዚህ ነው ገንዘብ የሚመጣው ጋይስ፣ በጣም መስዋዕት ተከፍሎ ማለት ነው ከስንቱ ጋር። በዛ ላይ የሴትዋ ጩኸት እግዚአብሔርን ነው የምላችሁ፣ በጣም ለመግባባት በጣም ከባድ ነው። አረቦች ሁሉም አረቦች ስኳር አለባቸው። እውነቴን ነው በጣም ሰይጣን ናቸው። ፈጣሪ እንደው ትዕግስቱን ይስጠንና ፈጣሪ ረድቶን ያሰብነውን አሳክተን ለሀገራችን እንዲበቃን እንጸልይ። ሁላችንም በያለንበት መጸለይና እግዚአብሔር እንዲረዳን መጸለይ ያለብን። ፈጣሪ ይረዳናል። እኛ ንጹህ ልብ ነው ያለን። እግዚአብሔር ደግሞ ንጹህ ልብና ያሰብነውን እንድስተካከልን ያደርግልናልና በንጹህ ልብ በእምነት እግዚአብሔርን መለመን ነው፣ ማመን ነው ያለባችሁ። እመኑ በእግዚአብሔር። እግዚአብሔር ደግሞ የማያደርገው ነገር የለም። ሁሉም ነገር ይሆናል፣ ይሳካል። አይዟችሁ። በተለያየ አረባት ሀገር የምትገኙ እህቶቼ አይዟችሁ፣ እግዚአብሔር ያሰባችሁትን ነገር ያሳካላችሁ። እመኑ፣ እግዚአብሔር ነው የምላችሁና የማይሳካ ነገር የለም። እናንተ ብቻ አማኝና ህልመኛ ሰው ሁኑ። ህልም ይኑራችሁ፣ ለህልማችሁ ኑሩ። የምትፈልጉት የምታስቡት ነገር እንድታሳኩ ህልም እንድታሳኩ አንደኛ ነገር አሳባችሁ ማሰብና ጠንክራችሁ መስራት። ከዛ ደግሞ እግዚአብሔር ደግሞ በጎደሎ ይሞልላችኋልና እግዚአብሔር ሁላችንም ይራዳ። እዚህ ጋር ደርሰናል ማለት ነው። አሁን ግማሹን ቤት ወላውለን ምናምን ነገር ወደ ማገባደድ እየሄደ ነው ማለት ወደ ግማሹ ማለት ነው። እዚህ ጋር ሳላ ነው፣ ትልቅ ሳላ አለ። በዚህ ጋር ደረጃው አለ ምናምን ነገር እንግዲህ ደረጃ ፎቁ ሁሌ አይደለም፣ ደረጃው በ3 ቀን ምናምን ነው። ግን ታችሁ ኤቭሪዴይ መጽዳት አለበት። ምክንያቱም ሰው ይመጣል ይወጣል ይገባል ምናምንና የሰው እግር ምናምን ስለሆነ ሰራሚኩ ነጭ ስለሆነ ቆሻሻ አይችልም። የግድ በየቀኑ መወልወል አለበት ማለት ነው። እንግዲህ ይሄንን ቤት በየቀኑ ያጸዳሁኝ ማለት ነው። ጽዳት ብቻ አይደለም፣ የሴትዮ አሮጊት ከምትሰሩ ሰዎች ታውቁታላችሁና ምን አይነት ህይወት ምን አይነት አስቸጋሪዎች እንደሆኑ ማለት ነው። አረቦቹ በጣም ተጨቃጫቂ ናቸው፣ በጣም ነገረኛ ናቸው። ጠዋት ከእንቅልፋቸው ስነሳ ነገር ነው የሚፈልጉት፣ ስተኙ ነገር ነው የሚፈልጉት። በእያንዳንዱ ታይም ነገር ነው የሚፈልጉት ለመናገር ማለት ነውና በጣም ተጨቃጫቂዎች ናቸውና እንደው እግዚአብሔር ልባቸውን ያራራልን። እውነቴን ነው ያራራልን። እንደው አረብ ሀገር ላለነው በተለይ አሮጊት ጋር ላለነው ሰዎች እግዚአብሔር ልባቸውን ያራራልን በእውነት እግዚአብሔር። እና ያው ቤቱን ወደ እንደዚህ እያለን እዚህ ደርሰናል። እንግዲህ አሁን ወደ ምሳ መስራት ነው የምንሄደው። ኦልሬዲ ምሳ መስራቱን ባይዘው ከግማሽ ነው የጀመርኩት ረስቼው ማለት ነው። ስልኬ እዛው ትቼው መጥቼ ምናምን ነገር እንዴ ለካ ዛሬ ፓርት 2 ቪዲዮ እየሰራው ነው ስለ አረብ ሀገር ምናምን ብዬ እንትን ያልኩት ማለት ነው። ኦሬዲ አቁላልቼ ምናምን ስጋ ጥጄ ሩዝ አጥቤ ምናምን ውሃ ምናምን ትዝ ያለኝ ማለት ነውና እዚህ ጋር ደግሞ ውሃ እቃ ማጠቢያ ውሃ አፍስሶ እሱን እንትን እያረኩ ነበረ። ኦሬዲ ስጋው በስተላይ ከዛ ሩዝ ምናምን አረግበታለሁ። ጫው ምናምን እንግዲህ በሩቁ ነው የሚቀመሰው። አረብ ሀገር እንደዚህ መላስ የለም። ከሩቁ ነው ማንኪያውን ከሩቁ ነው እጃችሁ ላይ ጠብ አድርጋችሁ የምትቀምሱት እንጂ እንትን ማማሲያ መላስ የለም። ልክ እንደ ኢትዮጵያ ማለት ነው። እና ያ ምሳችንን ጣድን። በተለይ ይሄ ድስት በጣም አሪፍ ነው ባይዘው በቃ በግማሽ ሰዓት ሁሉ ምሳ በቃ ወዲያው ነው የሚደርሰው። ስጋው ማለት ዶሮ ምናምን ማለት ነው። በዚህ ትላላችሁ ሩዙን ጭምር ታረቁበታላችሁ። ከዛ በቃ እንትን አርጋችሁ ታክ ስል እንትን ሩዝ ትጨምራላችሁ። ከዛ ታደርሳላችሁ። በቃ እዚህ ጋር ሰላጣ እየከተፍኩ ነው። ሰላጣው የራሳችን ስለሆነ ግላብስ ያራራኩት እንጂ ለአረቦቹ ከሆነ ግላብስ ማድረግ ያለባችሁ ጋይስ ያው እንደምታውቁት ማለት ነውና ያ
ቪዲዮን ያቆምን ምናምን ነገር ነው። እዚህ ጋር እንግዲህ ኦልሬዲ ለሁሉም ምሳው ከወሰደን በኋላ እኛ ደግሞ ቁጭ ብለን እንበላለን። የግድ ነው መብላት አለብን። ያ ሩዝ ቦርጭ በቦርጭ እያረገን ነው ያወፍራል። ግን ብዙ ሩዝ አትብሉ። አሁን እዚህ ጋር የምታዩት ብዙ ሩዝ አይደለም ሰላጣ ነው። እኔ ለመክሳት ዳይት ላይ ነው የሚባለው፣ ዳይት ላይ ነው ያለሁት። ስራው ራሱ ዳይት ነው። ምንድነው አሁን እስቲ እና ያ ምሳይ ምናምን ባላለው ከዛ በኋላ ትንሽ አርፋለሁ። ቡና ምናምን ጠጥቼ ምናምን አረፍ ብዬ ከዛ የቀረውን ተመልሼ አጸዳለሁ ማለት ነው። ግን ቪዲዮ ሙሉ እንዳይሆን ከዛ በኋላ ማጸዳውን አላስገባሁትም ማለት ነው። ጋይስ ያ እዚህ ጋር ምሳይ በሉበትን እቃ ምናምን ፋፋፋፋፋፋ አጣጠብኩኝ ምናምን ነገር እና እቃ ምናምን ካጣጠብን በኋላ ቡናችን ጠጥተን ከዛ ያ የማታውን እንትን እንላለን ማለት ነው። በነገራችን ላይ ያ ቡና ገዝተን ኮክስ ተተን ስራ ምናምን ሲጨርስ በቃ እንደዚህ ቡና አድርጌ መጠጣት ደስ ይለኛል። ግን ያ በትንሹ እንትን እንትን ለማድረግ ነው እንትን የምለውና እኔ ኢትዮጵያ ቡና በጣም ነው የምወደው። ሞቲቬት ነው የሚያደርገኝና በቃ የሆነ አሪፍ ስሜት ነው የሚሰማኝ ቡና ተጠጣ ማለት ነው። ጥሩ ጋር አስባለሁ። ጥሩ ተናጋሪ ሁኚ ነው የምለኝ ቡና ተጠጣ ማለት ነው። መንፈሴ ሁሉ ማለት ነው የተሳሰረ አፌ ሁሉ ይፈታል ነው የምላችሁ። ይሄንን ቮይስ አድርጋችሁ ቡና ጠጥተሽ ያለሽ ጋይስ። ያ እንግዲህ ከረጅም ሰዓት በኋላ እራት አሁን ከማታው 4 ሰዓት ነው ማለት በኢትዮጵያ 4 ሰዓት ነው። በዚህ ደግሞ 10 ሰዓት ምናምን ነው። እና እራት እንደ እኔ ይሄን እንትን መስራት አልወድምም አላቅምም። ደግሞ ሲጀመር አላቅምም አልወደውም። ምንድነው ጥንችል ነው። ጥንችል በጣም እንደ መድኃኒትም ነው የሚበሉት። በጣም ነው የሚወዱት። ጭራሽ አይታጠቡም። ደሙ ራሱ እናቱ ውድ ነው። እና እንግዲህ አረቦች ምግብ ሲሰሩ ታውቃላችሁ፣ ነቂጡ ጭምር ድስቱ አሁን ከ3 ቀን በኋላ ከለቀቅም ጥሩ ነው። ግጥም አድርጎ እርር ነው ያለው ነው እንጫሰ እንጂ በጣም እና ጥንቸል ነው የተሰራና ይሁት ግጥም አድርጎ ማለት ነው። ሩዙ ራሱ አንድ ጠብ አላለ። ግጥም አድርጎ አጥንቷ ራሱ አልተመለሰም ነው የምላችሁ። ይኸው ጥርግ አድርጎ ነው የሚበሉት ማለት ነው። በጣም ነው የሚወዱት ጥንቸል ማለት እንግዲህ ኢትዮጵያ ላይ አይ ዶንት ኖ። እና ያው ድስቱ እንዲርር ብሎ አሁን እየተናደርኩ ነበር በእውነት። እኔ ምግብ ሰራና አንድ ቀን እንትን ብሎ ማያውቀው ማለት ነው። እንግዲህ ከዛ እቃውን እናጥባለን። ይሄንን መጥባ ፏ አድርገን አጣጥበን ምናምን ከዛ ሻወር ከዛ አንዳንድ ነገር እናያለን ምናምን ነገር ጸልየን ወደ አልጋችን ማለት ነው። ሰው ውሏችን በትንሹ ይሄንን ይመስል ነበረ በሳውዲ አረቢያ። እና ምን ይመስላችኋል? የእናንተ ውሎ ምን ይመስላል? እስቲ ኮሜንት ላይ ታያለሽ። በዚህ አጋጣሚ ሰብስክራይብ አድርጉ ቻናላችን። ይመቻችሁ። እግዚአብሔር ያሰባችሁትን ነገር ያሳካልን፣ ያሳካላችሁ። ሁላችሁም በየአረብ ሀገራት ለምትገኙ እህቶቼ፣ ወገኖቼ ኢትዮጵያውያን በያላችሁበት ጥሩ ጊዜ ይሁንላችሁ። እግዚአብሔር ያሰባችሁትን ያለማችሁትን ያሳካላችሁ። ጸልዩ፣ ፈጣሪን ጠይቁት፣ እሱ ይሰጠናል፣ በጎዶሎ ይሞላልናል። እግዚአብሔር በያላችሁበት ሰላም ይስጣችሁ።